Some of the most successful people in the world are the ones who've had the most failures. 44ኛው የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ Our book was rejected 12 times before. ባራክ ሁሴን ኦባማ የጥቁር ሕዝቦች አንገት ቀና ያደረገ የአሜሪካ መሪ። ባራክ ኦባማ 44ኛው የአሜሪካ ፕሬዝዳንት ሆኖ ያገለገለ ጥቁር አሜሪካዊ መሪ ነው። ልዕለ ኃያሏን ሀገር አሜሪካ ለሁለት የፕሬዝዳንትነት ጊዜያት አገልግሏል። በነሐሴ 4 1961 እንደ አውሮፓውያን አቆጣጠር በሃዋይ ግዛት ተወለደ። አሜሪካን በፕሬዝዳንትነት ካገለገሉ ሰዎች በሃዋይ የተወለደ ብቸኛ ሰው ነው። ኦባማ የተወለደው ከነጭ እናትና ከጥቁር አባት ሲሆን የእናቱ የዘር ሐረግ የሚመዘዘው ከጀርመን ሲሆን አባቱ ኬንያዊ ነበር። ቤተሰቦቹ የተጋቡት በየካቲት 2 1961 እንደ አውሮፓውያን አቆጣጠር ሲሆን ኦባማን የወለዱት ከጋብቻ በኋላ በ6 ወራቸው ነበር። ቺካጎ የሕግ አማካሪነት በ1991 እንደ አውሮፓውያን አቆጣጠር ኦባማ ለ12 ዓመታት ያህል በሕግ በዩኒቨርሲቲ ኦፍ ቺካጎ በአስተማሪነት አገለገለ። ከ1997 እስከ 2004 እንደ አውሮፓውያን አቆጣጠር በኢሊኖይስ ግዛት ሴኔተር በመሆን ለ7 ዓመት አገለገለ። በኢሊኖይስ ግዛት ባገኘው ሴኔተርነት በመጠቀም በ2004 እንደ አውሮፓውያን አቆጣጠር ለአሜሪካ ሴኔተርነት ተወዳደረ። በዚህም በጥር 3 2005 እንደ አውሮፓውያን አቆጣጠር የአሜሪካ ሴኔት ሆኖ ተመረጠ። ታማኝ ዲሞክራት በመባልም ተገለጸ። ባራክ ኦባማ በ2008 እንደ አውሮፓውያን አቆጣጠር ዓለምን ጉድ ያሰኘውን የአሜሪካ ምርጫ ፉክክር ከጆን ማኬን ጋር በመወዳደር አሸንፎ የልዕለ ኃያሏ አሜሪካ ፕሬዝዳንት በመሆን ተመረጠ። ዓለም ከጫፍ እስከ ጫፍ ለባራክ ኦባማ አድናቆትን ገለጸ። ኦባማ በዓለም ላይ በፈጠረው ተጽዕኖ የ2009 እንደ አውሮፓውያን አቆጣጠር የኖቤል የሰላም ሽልማት ማዕረግ ለማግኘት በቃ። ኦባማ ለሁለተኛ ጊዜ በ2012 እንደ አውሮፓውያን አቆጣጠር በመመረጥ በድጋሚ የአሜሪካ ፕሬዝዳንት በመሆን ቀጠለ። በስልጣን ዘመኑ በርካታ ነገሮች ሰርቷል። ደካማ ጎኖቹ ከሚባሉ ውስጥ የተመሳሳይ ጾታ ጋብቻን መፍቀዱ ይጠቀሳል። ኦባማ ከሰራቸው ስራዎች ውስጥ የጤና ፖሊሲው በከፍተኛ ይጠቀሳል። ይህ ፖሊሲው ከ2010 እስከ 2020 እንደ አውሮፓውያን አቆጣጠር የሚተገበር ነው። በ2001 እንደ አውሮፓውያን አቆጣጠር ኦሳማ ቢንላደንን በመግደል በአሜሪካውያን ዘንድ እንደ ጀግና ተቆጥሯል። የስልጣን ጊዜው ያበቃው በጥር 20 2017 እንደ አውሮፓውያን አቆጣጠር ነበር። ከቤተሰቡ ጋር በዋሽንግተን ከተማ በመኖር ላይ ይገኛል። I was raised by a single mom who had to work and who struggled at times to pay the bills and wasn't always able to give us the things that other kids had. ለዛሬ ያዘጋጀነው ፕሮግራማችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ቪዲዮ አስተማሪ ሆኖ ካገኛችሁት ወይም ጠቃሚ ነው ብላችሁ ካሰባችሁ ለብዙ ሰው እንዲዳረስ ላይክ፣ ሼር አድርጉት። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።